ሞንቴ የተባለ ፒቸር በታችኛው ሊግ ውስጥ ለአርካንሳስ ቦልስ ይጫወታል። ቡድናቸው ብዙም ተወዳጅ ስላልሆነ ሜዳቸው ላይ የባቡር ሐዲድ ስላለ በሚያልፍበት ጊዜ ሁሉም ጨዋታቸውን ማቆም አለባቸው። አንድ ቀን ሞንቴ ለጓደኛውና ለኬቸሩ ስፓይክ በጨዋታው ወቅት ፎቶግራፍ የሚያነሳ ሰው እንዳለ ይነግረዋል። ሰውየው ዶናልድ ይባላል። ባለፉት 3 ጨዋታዎችም እንዲህ አድርጓል። ሞንቴ ወደ ትልቅ ሊግ ሊጠራ ይችላል ብሎ ያስባል። ስፓይክ ግን ሞንቴ ብዙም ተስፋ እንዳያደርግ ይነግረዋል። ቦልስ ጨዋታውን ባልተጠበቀ ሁኔታ ያሸንፋል እና ቡድኑን ለማክበር ወደ አንድ መጠጥ ቤት ይሄዳል። ሞንቲና ስፓይክ ጨዋታውን የወደዱትን 2 ሴቶችን አግኝተው ወደ ቤታቸው ሊወስዷቸው በማሰብ ያሽኮረምሟቸዋል። ውጭ ዶናልድ ለአለቃው የሞንቲን እንቅስቃሴዎች ለመንገር ይደውላል። ዶናልድ ለብዙ ቀናት ሲከተለው እንደነበረ ታወቀ። በዚያን ጊዜ የሴቶቹ የወንድ ጓደኞች ደርሰው ሞንቲና ስፓይክ ጋር ሲያዩዋቸው በጣም ተናደዱ። ጠብ ይነሳል እና ነገሮች ሊከፉ እንደሚችሉ ስለተሰማቸው የተወሰኑ ሰዎች ይሄዳሉ። አንድ ሴትም ለፖሊስ አስቀድማ ትደውላለች። እንደተጠበቀውም የወንድ ጓደኞችና የቤዝቦል ተጫዋቾቹ በቡጢ ይደባደባሉ። አንዳንድ ሰዎች ድርጊቱን ሲወዱት፣ ሌሎች ደግሞ ይሳተፋሉ። ተደባዳቢዎቹ ጠረጴዛው ላይ ይወጣሉ እና ወንበሮቻቸውን እንደ መሳሪያ ይጠቀሙበታል። በሚቀጥለው ቀን ጠዋት ሞንቲና ስፓይክ አሁንም በጸብ ምክንያት እስር ቤት ናቸው። አሰልጣኛቸው ቻርሊ የመጣው የቡድኑ አስተዳዳሪ ዋስትናቸውን እንደማይከፍል ይነግራቸው። ሁለቱም የውድድሩ ዘመን የመጨረሻ ጨዋታ እንዳያመልጣቸው ይጨነቃል። ነገር ግን ቻርሊ ከፍተኛ አመራሮች ከእንግዲህ ግድ እንደማይሰጣቸው ያስረዳል። ቡድኑን ለማደስ ወጣት ተጫዋቾችን ለመቅጠር እንዳስበዋል። ቻርሊ ሞንቲ ለ15 ዓመታት መጫወት መቻሉንና ይህ ከአማካኝ ሰው የበለጠ መሆኑን ጠቁሞ አመስጋኝ መሆን እንዳለበት ይነግረዋል። ከጥቂት ሰዓታት በኋላ ሁለቱም ወደ ፍርድ ቤት ይወሰዳሉ። በዚያም በጥቃትና ንብረት ውድመት ክስ ተመስርቶባቸው እነሱም ንጹህ መሆናቸውን ይምላሉ እና ከዳኛው ጋር መከራከር ይጀምራሉ። እሱም ተበሳይቶ የዋስትና መብቱን $3000 ያደርገዋል። ገንዘብ ስለሌላቸው ወደ ክፍላቸው ሊላኩ ነው። ነገር ግን ዶናልድ መጥቶ ይከለክላቸዋል። እሱም ጥፋተኛ ነን ብለው እስከተቀበሉ ድረስ ዋስትናውንና ቅጣቱን እንደሚከፍል ይናገራል። ሞንቲ ዶናልድ ስካውት እንደሆነ አሁንም በማሰብ ስምምነቱን በደስታ ይቀበላል። ከዚህም በኋላ ዶናልድ ወንዶቹን ወደ ኒውዮርክ ይወስዳቸዋል። ስፓይክ የድርጅቱ ህንፃ ሲገቡ ደንግጦ ዶናልድ በስካውት ታሪክ ሊያታልላቸው እየሞከረ ያለ ሰላይ ፖሊስ እንደሆነ ያስባል። ዶናልድ ስካውት እንደሆነ ነግሯቸው እንደማያውቅና በህግ ኩባንያ ተቀጥሮ እንደሚሰራ ይነግራቸዋል። ቡድኑ ወደ አንድ ትልቅ ቢሮ ይገባል እና ሞንቲ በግል ጠበቆቹን ለማየት ይወሰዳል። ጠበቆቹ የሞንቲን ታላቅ አጎት ሩፐርትን ይወክላሉ። እሱም በ30ዎቹ ውስጥ ከቤተሰቡ ጋር ትልቅ ጠብ ነበረው። ከዚያ ጠብ በኋላ ጠፋና ማንም ከእንግዲህ ስለሱ ሰምቶ አያውቅም። ሩፐርት በአገሪቱ ውስጥ ካሉ ሀብታም ሰዎች አንዱ ሆኖ እንደተገኘና ባለፈው ወር ስለሞተ ሞንቲ አሁን ብቸኛ ወራሽ መሆኑን ታወቀ። ኑዛዜው ግን አንዳንድ ልዩ ሁኔታዎች አሉት። ጠበቆቹ ሩፐርት ለወራሹ ያስቀመጠውን ቪዲዮ አጫውቱታል። ሞንቲ አጎቱ ነጭ መሆኑን አይቶ ደነገጠ። ነገር ግን ሩፐርት ይህን ተንብዮ ነበርና አባቱ 2 ሚስቶች እንደነበሩት አንዷ ነጭ አንዷ ጥቁር እንደነበረች ያስረዳል። ሞንቲ ለውድቀቱ በጣም ተበሳይቶ የራሱን አባት በልጅነቱ እንዴት እንደቀጣው ይነግራል። ለዚያም ነው ሞንቲን ገንዘብ ማውጣት እንዲጠላ በማድረግ በተመሳሳይ መንገድ የሚቀጣው። ሞንቲ ያጎቱን ትልቅ ሀብት ለማግኘት ከፈለገ ፈተናውን ማጠናቀቅ አለ። በ30 ቀናት ውስጥ $30 ሚሊዮን ማውጣት አለበት። ነገር ግን አንዳንድ ህጎች አሉ። ከ30 ቀናት በኋላ በላዩ ላይ ካለው